አሁንም ይመጣል እያልኩ ነው የምጠብቀው። ወይዘሮ ንጹህ ዘር በላይነህ የነፂ ባለቤት። የብዙ ኢትዮጵያን ልብ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ድንገተኛና አሳዛኝ ህልፈት ከተሰማ በኋላም ፍጹም ያልተጠበቁ ድጋሚ ቤተሰቦቹና መላው አድናቂዎቹን ስለ አርቲስቱ እንዲያነቡ ያስገደደ ሊሰማ የተገባ ለሁሉም ኢትዮጵያውያን ይድረስ የተባለን መረጃ ይዘናል። ጉዳዩ ምንድነው የሚለውን ሙሉ ዝርዝር መረጃ ነው ወደ እናንተ እናደርሳለን። እጅግ ጉድ ያስባለ በብዙዎች ዘንድ አድናቆትን እንድትጎናጽፍ ያደረጋት ስራ የሰራችው ይቺ የፖሊስ አባል በሀገራችን አልፎ በዓለም አቀፍ ሚዲያዎች ላይ አነጋጋሪነቷ ቀጥሏል። የሰራችው ስራ የእውን ሳይሆን ፊልም ላይ የምናይ ነው የሚመስለን። በሀገራችን የተፈጸመውና እቺ ፖሊስ የሰራችውን ሁሉ እንዲያጨበጭቡላት ያስደረገውን አስደናቂ ተግባር ምንድን ነው? ታደምጡታላችሁ። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ በያላችሁበት ሁሉ ሰላማችሁ ይብዛ እያልን ከላይ ያስደመጥናችሁ መረጃ አከታትለን ወደ እናንተ እናደርሳለን። አብራችሁን ቆዩም። ፍቅረኛውን በመግደል የተጠረጠረው በሌላኛው ፍቅረኛው ተያዘም። ይህ ፊልም የሚመስል ነገር ግን እውነተኛ የአንዲት የድሬዳዋ ፖሊስ አባል ምርመራ ሂደት ነው። ግለሰቡ ፍቅረኛውን ገድሎ አልጋ ውስጥ ቀብረዋል በሚል መጠርጠሩን ሲያውቅ ለዓመታት ተሰውሮ ይኖራል። ዋና ሳጅን ስንዱ ካሳሁን የተባለች የድሬዳዋ ፖሊስ መርማሪም ተጠርጣሪውን በማህበራዊ ሚዲያ ላይ ታገኘዋለች። በዚህ ጊዜ ነበር ራሷን እንደ ፍቅረኛ ፈላጊ በማስተዋወቅ ለወራት የፍቅር ቃላትን እየወረወረች ፎቶዎችን እየላከች ትከታተለዋለች። ተጠርጣሪው የፍቅር ጓደኛ አገኘሁ ብሎ በቀጠሮው ሰዓታቸው በተቀጣጠሩበት ቦታ ይገናኛሉ። በፖሊስ ቁጥጥር ስርም ይውላል። አጋጣሚው ከድንቅ የክትትል ሂደቶች አንዱ ሆኖ በቅርቡ ካቴና በተሰኘ ፕሮግራም ላይ ቀርቦ ተመልክተነዋል። የታሪኩ አቀናባሪ ዋና ሳጅን ማሙሽ አዳፍሬ ይህችን ጀግና የፖሊስ አባል ልትሾምና ልትሸለም ይገባል ምስክርነቱንም ሰጥቷል። የድሬዳዋ ፖሊስ ኮሚሽንና ከንቲባ ይህችን የሴቶችን ብቃት ያሳየች ድንቅ ስራ እውቅና እንዲሰጧትም ጥሪ ቀርቧል። እናንተስ ለልጅቱ ምን አይነት አስተያየት አላችሁ? አሁንም ይመጣል እያልኩ ነው የምጠብቀው። ወይዘሮ ንጹህ ዘር በላይነህ የነፂ ባለቤት በአጭር ጊዜ ውስጥ ተለይቶን የሁላችንም ልብ የሰበረው ተወዳጁ አርቲስት ነጻነት ወርቅነህ ነፂ ባለቤቱ ከታማኝ በየነ ወንድም ጋር ከተወልደ በየነ ጋር ባደረገችው ቆይታ የተሰማትን መሪር ሀዘን እንዲህ ስትል ገልጻለች። ነፂ ካሁን ይመጣል እያልኩ ነው ያለሁት። ባለቤቴ የልጆቼን አባት ነው ያጣሁትም። ይህ ቃል የሚወዱትን ሰው በድንገት የማጣት ከባድ ስሜት መግለጫ ነው። ነፂ ለጥበብ ስራው ብቻ ሳይሆን ለቤተሰቡ ምሰሶና ለሶስት ልጆቹ አርአያ አባት ነበር። በጥቂት ሰዓታት ውስጥ $33,000 የነፂ ቤተሰቦችን ለመደገፍ ዓለም አቀፍ ርብርብ ተጀምሯል። የነጻነት ወርቅነህ የመጨረሻ ሰዓታትና የማይረሳው ታሪኩ በጥበብ ሰማይ ስር ደምቀው ከሚበሩ ከዋክብት መካከል አንዱ በድንገት ረገፈ። በሳቅና በፈገግታው የምናውቀው በጨዋታነቱ በቅንነቱ የምናደንቀው አርቲስት ነጻነት ወርቅነህን ዛሬ በመካከላችን የለም። ሞት ግን አካሉን እንጂ ያሳለፈውን መልካም አሻራ የሰራቸውን ስራዎች በሰው ልብ ውስጥ የገነባው ፍቅር ሊወስደው አልቻለም። ዛሬ የቅርብ ጓደኞቹ፣ ቤተሰቦቹ ያጋሩት እጅግ ልብ የሚነካ ምስክርነት በዝርዝር እንመለከታለን። ነጻነት ከመሞቱ በፊት በነበሩት የመጨረሻ ሰዓታት ምን ተፈጠረ? ያ የተጠበቡበት የተጨነቁበት ግን ደግሞ መልካምነቱን ያልተውበት ታሪክ ምን ይመስላል? ይህ ቪዲዮ ተራ የታሪክ ዘገባ አይደለም፣ የአንድ ትልቅ የጥበብ ሰው የህይወት ምስክርነት እንጂ። እስከ መጨረሻ አብራችሁን በመቆየት ለዚህ ታላቅ አርቲስት ክብርን እንስጥ። የመጨረሻዋ ጥሪና ያቺ አሳዛኝ ጠዋትም። የነጻነት የቅርብ ጓደኛ አስኔ አስፋው ያቺን አሳዛኝ ቀን እንዲህ ሲል ያስታውሳታል። ሁልጊዜም ጠዋት እንደዋውላለን ይላል። ነጻነት ታሞ በነበረበት ወቅት እንኳን ለጓደኞቹ ያለው ፍቅር አላቋረጠም ነበር። በዚያች መጨረሻ ቀን ጠዋት ነጻነት ለአስኔ ደውለለት። ንግግሩ ግን እንደ ሁሉ ጊዜው አልነበረም። የጭንቀት የመታመም ስሜት በድምፁ ውስጥም ይሰማ ነበር። ነጻነት አስኔ ሆይ እባክህ ድረስልኝ የሰውነቴን አመመኝ ብሎ ሲጠራውም አስኔ በድንጋጤ ነበር ከቤት የወጣው። በራይድ እየተሯሯጥን ወደ ቤቱ ስንሄድ ውስጤ ክፉ ነገር ተሰማኝ ይላል አስኔ። ወደ ቤት ሲደርሱ ግን ሁኔታው እጅግ አስደንጋጭ ነበር። ነጻነት በአልጋው ላይም ወድቋል። ባለቤቱ፣ እናቱና ልጆቹ በጭንቀት ላይ ናቸው። አምቡላንስ ተጠርቶ እስከሚመጣ የነበረው የ7 እና 8 ደቂቃ ለአስኔ የህይወቱ ረጅሙ ደቂቃ ነበር። ነጻነት በዚያ ሰዓት ትንፋሹ የተቆራረጠ አይኖቹም ፈጠው በመጨረሻ ነፍሱ ልትወጣ ስትታገል የነበረበት ሁኔታ ማንኛውንም የሰው ልጅ ልብ ይሰብራል። ጓደኞቹ አለ ግን አልሞተም ብለው ተስፋ ሲያደርጉ፣ ዶክተሮች ግን መርዶን ነገሯቸው። ነጻነት በቃ ጥሎን ሄዷል። ነጻነት ወርቅነህ በገንዘብም
ሀብታም ላይሆን ይችላል፣ በልቡ ግን ከማንም በላይ ባለጸጋ ነበረ። በቆይታው ላይ ጓደኞቹ እንደገለጹት ነጻነት ከኪሱ ያለችውን የመጨረሻ ሳንቲም ለተቸገረ ሰው ሰጥቶ እሱ ባዶ እጁን በመሄድ የሚቀናው ሰው ነበር። በተለይም በጎዳና ላይ ያሉ ህጻናትን የመርዳት ልዩ ተሰጥኦም ነበረው። ዩኒፎርም ገዝቶ ትምህርት ቤት የላካቸው፣ ደብተርና እርሳስ ያሟላላቸው በርካታ ህጻናት ዛሬ አባታቸውን በማጣታቸውም እያለቀሱ ነው። አስኔ ሲመሰክርም ነጻነት ባንክ የለውም፣ መኪና የለውም፣ መሬት የለውም፣ ግን ትልቅ ልብ አለው ይላል። ሌላው ቀርቶ እጁን ወደ ኪሱ ሲከት ስንት ብር እንዳለው እንኳን ሳይቆጥር ነው አውጥቶ የሚሰጠው። ይህ ለኛ ትልቅ ትምህርት ነው። መርዳት የሚጀምረው ከሀብት ብዛት ሳይሆን ከልብ ቅንነት መሆኑን ነጻነት በተግባር አሳይቶናል። ጓደኞቹ ስለ እሱ ጀግንነት ሲያወሩ እንባቸው አይቆምም። እሱ ለራሱ ሳይኖር ለሌላው የኖረ፣ ስለ ራሱ ሳይጨነቅ ስለሌላው የተጠበበ ታላቅ ሰው ነበር። ነጻነት ለጥበብ የነበረው ፍቅርም ልዩ ነበር። የታመመው በሽታ የጉበት በሽታ ሰውነቱን እያዳከመው ባለበት ወቅት እንኳን ከአልጋው ላይ ሆኖ ይጥፍ ነበር፣ ያስብ ነበር። ጥበብ ለሱ ህይወቱ እንጂ ስራው ብቻም አልነበረችም። ኢትዮጵያ ውስጥ የኮሜዲ ጥበብስ በስርዓት የሚጠናበት መንገድ ባለመኖሩ ሁሉ ጊዜም ይቆጨው ነበር። በዚህ ምክንያት የራሱ የሆነ ትልቅ ፕሮፖዛል ማዘጋጅቶ ነበር። አንድ ትልቅ የህፃናት ላይብሬሪ፣ ቤተ መጻሕፍትና የኮሜዲ ትምህርት ቤት የማቋቋም ትልቅ ህልምም ነበር። ኢትዮጵያ ጥበብ አዲስ ነገር መስራት አለብኝ ብሎም ይታገል ነበር። ጓደኞቹ ይህ ራዕዩ መሞት እንደሌለበት ይናገራሉ። አሁን ላይ የነጻነት ላይብረሪ በሚል ስያሜ ቤተ መጻሕፍት ለማቋቋም ዝግጅት እያደረጉ መሆኑን ገልጸዋል። ይህ ማለት ነጻነት በአካል ቢለየንም ስሙና ራዕዩ ግን ከትውልድ ወደ ትውልድ እንዲሸጋገር የሚደረግም ጥረት ነው። ነጻነት ሁሉ ጊዜ የሚለው ነገር ነበር፣ ጥበብን ሰውን ማዝናናት ብቻ ሳይሆን ሰውንም መለወጥ ነው። ሌላው እጅግ የሚያሳዝነው የነጻነት ታሪክ ለቤተሰቡና ለልጆቹ የከፈለው መስዋዕትነት ነው። ልጆችና ባለቤቱ በአሜሪካ ነው የሚኖሩት። እሱ ግን እዚህ በኢትዮጵያ ውስጥ ሆኖ አንካሊት በመስራት ብሩን ወደ ዶላር እየቀየረ ለልጆቹም ትምህርት ቤት ይልክ ነበር። እኔ ብራብ ልጆቼ መራብ የለባቸውም የሚል ጠንካራ አባት ነበር። የታመመበትን ህመም እንኳን ደብቆ ስራውን ሳይተው ሲለፋም የኖረው ለልጆቹ ሲል ነው። በቆይታው ላይ ጓደኞቹ አንድ የሚቆጭ ነገር አስተውለዋል። የማህበራዊ ሚዲያ ወሬዎች ነጻነትን እጅግ ያሳመሙት ነበር። አይኑ ቢጫ ሆነ፣ ከሳ፣ ታመመ የሚሉ ወሬዎች በየቦታው ሲሰራጩ እሱ ግን በፈገግታ ሸፍኖ ደህና ነኝ ይል ነበር። ሰዎች የታመመውን ሰው ለምን ታመምክ ብለው ሲጠይቁት የሚሰማው የስነልቦና ስብራት ከበሽታ በላይ እንደሚከብድ ጓደኞቹ በቁጭት ይናገራሉ። ነጻነት ግን ያንን ሁሉ ሸክም ለብቻው ተሸክሞ በመጨረሻ ሰዓት እንኳን ስለ ልጆቹ እያሰበ ነው ያለፈውን። እኔ ከተኛሁ ልጆቼ ምን ይበላሉ የሚለው ንግግሩ የማንኛቸውንም አይን በእንባ ይሞላል። የነጻነት የቀብር ስነ ስርዓት በኢቢኤስ ቴሌቪዥን በቀጥታ ስርጭት ከሚሊዮን በላይ ህዝብ ተከታትሎታል። ይህ የሚያሳየው ህዝቡ ለነጻነት ያለውን ጥልቅ ፍቅር ነው። የኢቢኤስ ማኔጅመንት አንድ ትልቅ ውሳኔ ያስተላልፏል። በዩቲዩብ ላይ የነጻነት ስራዎች ታሪኮች በማየት የሚገኘውን ገቢ በሙሉ ለነጻነት ቤተሰቦች ለልጆቹ ድጋፍ እንዲሆንም ወስነዋል። ይህ ታላቅ ስራ ነው። ነጻነት ወርቅነህ ለኢትዮጵያ ጥበብ ካበረከተው ስራ ባሻገር እንዴት ሰው መሆን እንደሚቻል አስተምሮን አልፏል። በሳቅ ስር የተደበቀ ስቃይ፣ በደግነት ስር ያለ መስዋዕትነት የእሱ መታወቂያዎች ነበሩ። በተያያዘ ዜና ለአርቲስት ነጻነት ወርቅነህ የጎፈንድሚ ድጋፍ ተጀምሯል። በኢቢኤስ ቴሌቪዥን በቀረበ መርሃ ግብር ላይ የአርቲስት የቅርቡ ጓደኞቹ አስኔ መላው የነጽ አድናቂዎች ሊያውቃቸው የሚገቡ አበይት መረጃዎች፣ የድጋፍ እቅዶችም ይፋ አድርገዋል። ጎፈንድሚ ዘመቻም ተጀምረዋል። ለነጻነት ወርቅነህ ባለቤትና ለሶስት ልጆች ቋሚ ድጋፍ እንዲሆን ታስቦ የተዘጋጀው ይፋዊ የጎፈንድሚ አካውንት አሁን ላይ ክፍት ሆኖ ስራ መጀመሩ ተገልጿል። ሊንኩም የመጀመሪያ ኮሜንት ላይ ይገኛል። አድናቂዎች፣ ደጋፊዎች አቅማችሁ በፈቀደ ሁሉ ድጋፋችሁን እንድታደርጉም ተጠይቃችኋል። የፊታችን የካቲት ላይ በሚከበረው የነጻነት ወርቅነህ የልደት ቀን እሱን በታላቅ ክብር የሚያስቡ ለቤተሰቦቹ የገቢ ማሰባሰብ የሚሆን ልዩ ፕሮግራም ይካሄዳል። ይህ ዝግጅት በጓደኞቹ በቤተሰቦቹ በጋራ የሚዘጋጅ ይሆናል። የነፂ ቤተሰቦች፣ ጓደኞች፣ የቢኤስ ስራ ባልደረቦች ይህንን በጎ ተግባር ለማሳካት ሌት ተቀንም እየሰሩ ይገኛሉ። መላው ህዝብም እነዚህን መርሃ ግብሮች በመከታተል መረጃውን በማጋራት የበኩሉን ድጋፍ እንዲያደርግ ጥሪ ቀርቧል። ነፂ በስራዎቹ ሁሌም በልባችን ይኖራል። አሁን ደግሞ ከቤተሰቦቹ ጎን በመቆም ፍቅራችንን በተግባር የምናሳይበት ጊዜ ነው። የዛሬው ቆይታችን የሚያስተምረን ትልቅ ነገር አለ። ሰዎች በህይወት እያሉ ፍቅር እንስጣቸው። ደግነት ዋጋው አይጠፋም። ነጻነት ዛሬ በገነት ቢሆንም ስራዎቹ ግን ለዘላለም በመካከላችን ይኖራሉ። ክቡራትና ክቡራን፣ ስለ አርቲስት ነጻነት ወርቅነህ ያቀረብነው ዝርዝር ዘገባ ይህንን ይመስላል። የእሱን ህይወት ለእያንዳንዳችን ትልቅ ትምህርት ነው። መረዳዳት፣ መዋደድ፣ ለራዕይ መኖር ምን ያህል ዋጋ እንዳለው አሳይቶናል። እናንተ ስለ ነጻነት ወርቅነህ ምን የምታውቁት ወይም የምታስታውሱት ነገር አለ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። አርቲስት ነጻነት ወርቅነህ ቤተሰቦቹ፣ ወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪዎች መጽናናት እንመኛለን። ነፍሱን በአጸደ ገነት ያኖርልን። ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉም። እንዲሁም መሰል ዝርዝር ዘገባዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በሌላ መረጃ እስከምንገናኝ ቸር ያቆየን።